ለምን ሲምፕል አናደርገውም ጋይስ? ለምንድነው እንትን ኤነርጂ እንትን የምናደርገው? let's not drain our energy ከሌሎች ሰዎች ጋር እንትን አንጠብቅ። ለምሳሌ አንድ ሰው አሁን በጣም ጓደኛ ከነበረ ምናምን ታወሩ ነበር፣ ከዛ በድንገት እሱ ጸጥ ካለ በቃ አንተም ጸጥ በል። ምክንያቱም እሱ ኤነርጂውን እንትን እያደረገው ነው፣ ኮንዘርቭ እያደረገው ነው። ሌላ ሰው ላይ ማጥፋት አይፈልግም፣ ኤነርጂው ያስፈልገዋል። አንተን ደግሞ በቃ እሱን እየጠበቅ ኤነርጂን ድሬን አታርገው። ይሄ ኢጎ አይደለም ባይ ዘ ወይ እና ያንተን ስፔስ መጠበቅ ኢጎ አይደለም። ምክንያቱም ኤነርጂህን አንተ ኮንዘርቭ እያደረግከው ነው። ሌላ ሰው ምክንያቱም ያስፈልጋል፣ ሌላ የምታደርገው ነገር ስላለ ኤነርጂህን ሌላ ሰውን እየጠበቅ ሉዝ አታርገው፣ አናርገው። ምክንያቱም እኔ የራሴ ስፔስ አለኝ፣ እንትና የራሱ ስፔስ አለው፣ እንትናም አለው። በየራሳችን ሰርክል ነው የምንኖረው ሁሌ። ለምን እንትናን እየጠበቅን ኤነርጂያችን ሉዝ እናደርጋለን? ሲጀምር እኮ እንትን እኮ ነው ሰው የሚፈልገው ከሆነ እኮ ሰው here is you anything በቃ አንተን ሪች ለማድረግ you would do anything የሚፈልገው ከሆነ ማለት ነው። ማይፈልገው ከሆነ ግን በቃ he keeps his energy እናንተን ደግሞ በቃ እንትን ማድረግ አይፈልግም። በቃ ጸጥ ብሏል፣ ጸጥ እንበል። አንዳንድ ሰው አሁን ይሄን ነገር ከኢጎ እንትን ያደርገዋል፣ ማች ያደርገዋል። ግን ኢትስ ናት ኢጎ፣ በቃ ኢትስ ፕሮቴክቲንግ ዩር ፒስ፣ ሰላምህን መጠበቅ ነው። በቃ ጸጥ ካሉ ጸጥ በል። በቃ ላንተ እኮ ለራስህ እኮ አንተ በቂ እኮ ነህ።